ስለመሪ በቃ አመሰግናታለሁ። እናቴ ነች። እኔ በቃ ትምህርት ራሱ ለመማር በጣም ነበር የምፈልገው። በቃ አመሰግናታለሁ። በቃ ምንም ማለት አልችልም። በደስታ ነው የምኖረው። ትምህርቴን እየተማርኩኝ የቀን ትምህርት እየተማርኩኝ በደስታ ነው የምኖረው። ጥሩ እናት ነው ያለችኝ። እግዚአብሔር ይመስገን። ብለህ ያስቀሽ በኔ ነው የምትስቂው ወይስ? ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኛ አለን እግዚአብሔር ይመስገን። እንዴት ናችሁልን? ሁላችሁም በያላችሁበት ሰላማችሁ ይብዛልን። እንዴት ናችሁ ቤተሰቦች? ደህና ናችሁ? ፈጣሪ ይመስገን ደህና ነን። እንዴት ነው ቤተክርስቲያን ያለውትና በጣም ደስ ይላል። አየሩም ሁሉ ነገር በጣም ደስ ይላል። ስፔሻሊ ቤተክርስቲያን ስትገቡ ማለት ነው ያለው ስሜት እንዴት እንደሆነ ያው ብዙዎቻችን እናውቀዋለን። ጸጥ የሆነ ሰላም ሁሉ ነገር ያለበት ቦታ ነውና በቃ ሁሉ ነገራችሁ የሆነ ብዙ የሚያስጨንቅ ነገር እንኳን እያለባችሁ እዚህ ስትመጡ ሁሉ ነገራችሁን አራግፋችሁ ሰላም ታገኛላችሁ ማለት ነው። በጣም ደስ ይላል። እንግዲህ እኔ ያገኘሁት ሰላም ሁላችሁም ጋር ይግባ፣ ሁላችሁም ጋር ይድረስ እና ውድ ቤተሰቦች ዛሬ የመጣሁበት ሐሳብ ምን መሰላችሁ? ባለፈው በሰራተኛ ዙሪያ በሰራው ነው ቪዲዮ ብዙዎቻችሁ ማለት ያው 90% ማለት ይቻላል እኔንም የምታውቁኝ በደንብ እኔንም የምታውቁኝ እና ደግሞ ቪዲዮውን እስከ መጨረሻው ያያችሁት ሐሳቡ ምን እንደሆነ ገብቷችኋል፣ ተረድታችኋል። 10% የምትሆኑት ደግሞ ቪዲዮውን እስከ መጨረሻው ሳታዩት ቅር የተሰኛችኋላችሁ ማለት ነው። እና የኔ ውድ ቤተሰቦች ምን እላለሁኝ መጽሐፉን በሽፋኑ ጀጃ እናድርግ። ማለትም ያው በሽፋኑ አንገምት። መጀመሪያ መጽሐፉ ሽፋኑን ብቻ አይተን ሳይሆን እስከ መጨረሻው አንብበን ተረድተን አውቀን ገብቶን ከዛ ሐሳብም ለመስጠት ለመፍረድም ለምንም እንደዛ ይሻላል ባይነኝ ቤተሰቦች። እናም ደግሞ ልክም ነው። ያው አብዛኞቻችሁ ቅር ያላችሁ ቪዲዮውን እስከ መጨረሻው ያላያችሁት ናችሁና ያው እስከ መጨረሻ ያያችሁት ደግሞ ገብቷቸዋል። ቅድም እንዳልኩት እኔን ደግሞ በደንብ የምታውቁኝ ሐሳቡ ገብቷቸዋል፣ ተረድታችኋል ምን እንደሆነ እና በጣም አመሰግናለሁ። እውነት እያየሁኝ ነበር ኮሜንት እና ኤሉ እንደዚህ አይነት ነገር እንትን አትልም ያው ለማስተማር ነው ብላችሁ ስትከራከሩልኝም ነበርና በጣም አመሰግናለሁ። መብርሃን ታክብርልኝ፣ እግዚአብሔር ያክብርልኝ። በጣም ነው ማመሰግነው። በጣም ወዳቸዋለሁ። እና ሐሳቡ ምንድነው ብዙዎቻችሁ እንደተረዳችሁት ነው ማለት 90%ዎቹ እንደተረዳችሁት እንደገመታችሁት ነው ማለት ነው። ያው እንዳያችሁት ነው። እኔ ወይም ስመኝ የኔ ውድ እሷ ሆነን በመጀመሪያ የኔ ልጅ አይደለችም። የኔ ልጅ አይደለችም ማለት ያው ከኔ ጋር አይደለም የምትኖረው፣ ሌላ ሰው ጋር ነው፣ ጓደኛዬ ጋር ነው የምትኖረው እና ወደሱ መለሳለሁኝ እና ከሷ ጋር ሆነን ማለት ህዝቡን ለማስተማር እንደዚህ አይነት ነገር እንዳለ ለማሳየት ነው የሰራ ነው እንጂ እኔ እንደዚህ አይነት ባህሪ ኖሮኝ ወይ ደግሞ እንደዚህ አይነት ስራ ሰራለው ማለት አይደለም። እና ቤተሰቦች ማሰብ ያለባችሁ ነገር ማለት ነው አንድ ሰው ኢቭን ምን ያክል መጥፎ እንኳን ቢሆን ክፉ እንኳን ባህሪ ቢኖረው ማለት ነው በካሜራ ፊት እንደዛ አይሆንም። ይሄን ልትረዱ ይገባል። አንዳንዶቻችሁ ማለት ብዙዎቻችሁ ሳይሆን ምን ያህል መጥፎ ባህሪ ቢኖረው ያው ያስመስላል እንጂ ክፉ ባህሪ አያሳይም ልላችሁ ነው። እና ከስመኝ ጋር ሆነን እናንተን ለማስተማር በቃ አሁን ላይ ስፔሻሊ በዚህን ሰዓት ስለ ሰራተኛ የሚወራው ነገር በጣም መጥፎ ነውና ያው አንዳንዴ የሆነ መጥፎ ነገር ነው የሚገነው። እንዳየሁትም ከሆነ መጥፎ ነገር ነው። ያው ጥሮችም እንዳሉ አሁን ላይ የሚወራው በጣም መጥፎ ነገር ነው። ከሌ ቤት እንዲሆነ ከሌ ቤት እንደዛ ሆነ እንደዚህ ሆነ ነው ምን ሰማው ማለት ነው። በጣም ነው እንትን የሚለውና
ያንን እየሰማን ስለሆነ ያው የሰውን እንትን ለማሳየት ማለትም ለማስረዳት ግንዛቤ ለመፍጠር ነው፣ ሰውን ለማስተማር ነው። እና ውድ ቤተሰቦች ቅድም እንደነገርኳችሁ ያው ስመኝ የኔ ልጅ አይደለችም ብያቸዋለሁ። የአንድ ጓደኛዬ ልጅ ነች። እና ያው እንደምታዩት አሁን ቤተክርስቲያን ያለሁት፣ እሷም እየመጣች ነው። እዚሁ ትመጣና ያው ቄታ ጠይቃታለሁ ማለት ነው። ያው ለእናንተም እንደዛው፣ ግን እንደነገርኳችሁ ነው፣ ህዝቡን ለማስተማር ነው እኛ የሰራ ነው። እና ደግሞ ያው ስመኝ ስላለችበት ቤት ደግሞ ስነግራችሁ እንደነገርኳችሁ ያው ድጋሚ አሁንም ስነግራችሁ ያው እኔ ጋር አይደለችም ብያችኋለሁ። አሁን ኢቭን እሷ ስላለችበት ቤት ጓደኛዬ ቤት ማለት ነው፣ እግዚአብሔር ይመስገን እኔ እስክገረም ድረስ ነው ያለችበት ሁኔታ ማለት ነው። እና ተማሪ ነች፣ ያውም የቀን ነው የምትማረው። የቀን እየተማረች ያው እንደ ልጅ እንደ ራሳቸው ልጅ ነው የሚያኖሯት ማለት ነው። በጣም ደስተኛ ሆና ነው የምትኖረው እና በዚህ እኔም በጣም ደስተኛ ነኝ። እና ያለው ነገር ሌላ የእንትን ያለው ነገር ሌላ ነው የሆነው። እና እንደነገርኳችሁ ስመኝ ትመጣለች። ስትመጣ ደግሞ አሳያቸዋለሁ። ስጦታም ገዝቼላታለሁ፣ ስጦታ ሰጣታለሁ ማለት ነው። አንዳንዶቻችሁ ቪዲዮውን እስከ መጨረሻው ሳታዩት የደበራችሁ የከፋችሁ ቤተሰቦች ይቅርታ ውዶቼ። ያው ቪዲዮውን መጀመሪያ እስከ መጨረሻው አይተን መጀመሪያ እንዳልኩት አይተን ሀሳብም አስተያየትም ለመስጠት እንደዛ ይሻላል ላለሁኝ። እና ስመኝ ደግሞ ስትመጣ ያለውን ነገር እናሳያቸዋለን። በስመ አብ እንዴት ደስ እንደሚል ብታይ ቤተሰቦች፣ አየሩ ምናምን በጣም ነው ደስ የሚለው። በስመ አብ በጣም ደስ ይላል። ካሜራማን ቤተክርስቲያንን ማሳያቸውማ እንዴ በጣም ነው ደስ የሚለው። እግዚአብሔርን በጣም ደስ ይላል። በአገር ውስጥም ከሀገር ውጭም ላላችሁ የሆነ በጣም ውስጣችሁ ሀዘን በቃ በጭንቀት ላይ ያላችሁ እግዚአብሔር ይድረስላችሁ፣ መብርሃን ትድረስላችሁ፣ ምህረቱን ፈውሱን ያድላችሁ። እግዚአብሔር ሀገራችንን ሰላም ያርግልን፣ ፍቅር ይስጠን፣ አንድነትን ይስጠን። ማለት የመተሳሰብ የመረዳዳት ጊዜ ያርግልን። በዚህ ጊዜ ቤተሰቦች አይደለም ክፉ ሆነን አይደለም መጥፎ ባህሪ እንትን ብለን ያው እድሜያችን እንደምታውቁት ነው፣ አጭር ነውና ለየትኛው ጊዜ ነው ክፉ ምን ሆነው ለየትኛውስ እድሜ ነውና ስፔሻሊ ደግሞ ልጅ ሲኖራችሁ። በነገራችን ላይ ቤተሰቦች ማንኛውም እኔ አይቻለሁ፣ በብዙ ሰው አይቻለሁኝ፣ በብዙ በቃ እያየሁም ነው፣ በብዙም ሰው አይቻለሁ። ማንኛውም ነገር መጥፎ ነገር ባደረግን ቁጥር በእኛ ላይ አይደርስም፣ በልጆቻችን ላይ ነው የሚደርሰውና እኔ ሳይ እስካሁን ልጆች ዋጋ ሲከፍሉ ነውና ማንም ሰው ክፉ ሲሆን የሆነ ማለት በራሱ ላይ ምንም ሲደርስ አይቻል አቅምና ማንኛውም ነገር በልጅ ነው የሚደርሰውና በተቻለን አቅም ጥሩ እንሁን፣ መልካም ነገር ለማድረግ እንሞክር። ለየትኛው እድሜያችን ነው ለየትኛው ጊዜ ነው አይደለም ክፉ ሆነን ማለት ያው የኛ ኃጢያት ተነግሮ አያልቅም። በእርግጥ በቀኑ ስንት ነገር እንደምናደርግ፣ ግን በተቻለን አቅም ጥሩ ለመሆን እንሞክር። ለኛም ሳይሆን ለልጆቻችን ስንል ጥሩ እንሁን። ይሄ ነው መልእክቴ። የባለፈው መልእክት እንደዛ ለማስተላለፍ ነበረ። ያው ብዙዎቻችሁ ስላልተረዳችሁት ነው ቤተሰቦች። እና ቤተሰቦች ስመኝን እንጠብቃት። ለስመኝ ስጦታ አዘጋጅቼላታለሁኝ። ያው እየደረሰች ነው የሚሆነው። ስጦታውም ላሳያችሁ፣ እዚህ ጋር ነው ስጦታው። እሷ ስትመጣ ነው ማሳያችሁ አሁን ምን እንደሆነ። እዚህ ጋር ወንበሮች ላስተካክል። እንግዳችንን በወንበር ነው የምንቀበላት። እስኪ እስከዛ እኔም ቁጭ ልበል። እዚህ ጋር ቆንጆ ስጦታ አዘጋጅቼላታለሁ። ስትመጣ ሰጣታለሁ ማለት ነው። እና ስመኝ አትመጣም እንዴ? ቆየች። መጣች። ቤተሰብ ያለንበት ቤተክርስቲያን ትንሽ ራቅ ይላልና ደክሟት አልመሰለ እያለከለከች። ስመኝ እንዴት ነሽ? ደከመሽ እንዴ? አይዞሽ ዳገቱ ነው። ነይ ሰላም በይ። ምንድነው? ደህና ነሽ? አለሁልሽ። ቁጭ በይ። ደህና ነኝ። እና ምን መሰለሽ
እንኳን ደህና መጣሽ። እንኳን ደህና ቆይሽኝ። ደህና ነሽ? ሁሉ ሰላም እና ትምህርት እንዴት ነው? ትምህርት ጥሩ ነው። እየበረታሽ ነው? አዎ። አይ ጎበዝ ጎበዝ። እና ስመኝ በቀደም ሰውን ለማስተማር የሰራ ነው ቪዲዮ አወቅሽው? አዎ። አስታወሽው? አዎ። እና ምን ተፈጠረ መሰለሽ ብዙዎቻቸው የእውነት መስሏቸው አንቺም እኔ ጋር የምትሰሪ መስሏቸው እንዴት እንደዚህ ታደርጊያታለሽ ብለው በጣም ነው ያዘኑትና በጣም ነው የተሰማቸው። ምን ትያለሽ? እኔ ሰውን ለማስተማር ነው የሰራነው። አንቺ ጋር አይደለም የምኖረው። ሰውን ለማስተማር ነው የሰራነው። እውነት አይደለም ግን ቪዲዮ ዘሻት ተፍሬሽ በቀደም ግን በደንብ እንትን ብለሽ ነበር። ዛሬ ለምን ፈራሽ? ምን ቢያስቅሽ? በእኔ ነው የምትስቂው ወይስ? እሺ ቆይ እንስራ። አትሳቂ፣ ዝም ብለሽ በቃ መሳቅ ጀመረሽ ደግሞ አይደል? እና ቆይ እሺ እንንገራቸው። አይ እና ቅድም እየነገርኳቸው ነበረ መግቢያ ላይ ያው እነሱ ለማስተማር እንደሆነ እና ደግሞ ከኔም ጋር እንደማትኖር ያው እኔም ነግሬያቸዋለሁኝ። አብረን እንዳልሆነ እኔም ነግሬያቸዋለሁ። እና ምርጥ እናት እንዳለችሽ አዎ በጣም ደስ ያለኝ። በደስታ ነው የምኖረው። ትምህርቴን እየተማርኩኝ የቀን ትምህርት እየተማርኩኝ በደስታ ነው የምኖረው። ጥሩ እናት ነው ያለችኝ። እግዚአብሔር ይመስገን። እግዚአብሔር ይመስገን። አሜን አሜን። በዚህ አጋጣሚ ስለሜሪ ምን ትያለሽ? ስለሜሪ በቃ አመሰግናታለሁ። እናቴ ነች። እኔ በቃ ትምህርት ራሱ ለመማር በጣም ነበር የምፈልገው። በቃ አመሰግናታለሁ። በቃ ምንም ማለት አልችልም። የኔ እናት ሜሪዬ፣ እኔም በዚህ አጋጣሚ በጣም አመሰግናለሁ። በቃ ማለት ባለው ነገር በማየው ነገር በጣም ደስተኛ ነኝ እና እግዚአብሔር ይስጥሽ፣ እድሜና ጤና ይስጥሽ። በስመኝ ስም በጣም እናመሰግናለን። ተባረኪ፣ ፈጣሪ ልጅሽን ያሳድግልሽ። አሜን 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 እላለሁኝ። እና ደግሞ ዛሬ ስጦታ ገዝቼልሻለሁ። አመሰግናለሁ። ምንም ችግር የለውም። ገና ሳታዩ ችግር የለውም። የኔ ወድሽ ችግር የለውም። እናቴ ችግር የለውም። የኔ ፍቅር መታየሽ ገና አሳየሽ ስጦታ ፈታሳየሽ ደስ ይለኛል። ምን ይመስልሻል ግን? እንጂ ገምጪ። ግድ የለሽም ገምጪ። ገምጪ። የሆነ ይሆናል ገምትም። ምን ችግር የለውም። አዎ ሳይ ማርያም ደስ ይለኛል። የኔ ፍቅር እሺ ይሄው የኔ እናት ችግር የለውም። አትነሺ፣ መክፈት ትችያለሽ። በጣም ነው የሚያምረው። ችግር የለውም እናቴ፣ ይገባሻል የኔ ፍቅር። ምንም ችግር የለውም። በጣም ነው የማመሰግነው። ችግር የለውም የኔ ፍቅር እናቴ፣ ችግር የለውም። እሺ አመሰግናለሁ። ችግር የለውም። ወደሚባለው በውሃ ይለቅ። አሜን። በቃ ስመኝ ዝም ብላ ስራዋ ማለት ነው ቤተ መሳቅ ነው። እኔ በቀደም ራሱ እንዴት እንዳሰራዋት እኔ ነኝ የማውቀውና በቃ ስራዋ ዝም ብላ መሳቅ ነው እና በጣም ወዳት በጣም የጓደኛዬ ልጅ የኔም ልጅ በሏት እንግዲህ መወዳት ልጅ ነች፣ የምታከብረኝ እሷም እና ያው እኔ በጣም ነው የምወድሽ፣ አከብርሻለሁ። በጣም ነው የምወድሽ። አመሰግናለሁ እኔ ፍቅር። እኔም እወድሻለሁ። ተባረኪ፣ እደጊ። ዘንድሮ ስንተኛ የምትወጪ ይመስልሻል? እስከ 5 በቃ እንዴ አንድ በይ እንጂ እሺ አንደኛ እወጣለሁ። እስከ 5 አይደለም አንደኛ እወጣለሁ ነው ማለት ነው። አንደኛ እወጣለሁ። ለምን መሰለሽ? ያው በደንብ በርተሽ እንድታጠኚ እንድትጎብዢ አንደኛ እወጣለሁ ብለሽ ነው። በነገራችን ላይ ቤተሰቦች በጣም ትምህርቷ ላይ በጣም ጎበዝ ነች፣ በጣም ጠንካራ ነች እና እኔ ይገርመኛል ለውጧ ራሱ ከመጀመሪያ ካለችበት አሁን ላይ ስናያት በጣም ጎበዝ ነች፣ በጣም ለውጥ አላትና እርግጠኛ ነኝ ዘንድሮ ደግሞ ያው አሁን ሰኔ ትምህርት ሊዘጋ እየደረሰ ነው።
እና እርግጠኛ ነኝ አንደኛ ወጥተሽ ደግሞ ሌላ ስጦታ እንደምገዛልሽ። እሺ አንደኛ እወጣለሁ። በቃ እኔም ተስፋ አደርጋለሁ አንደኛ እንደምትወጪ። እና የምታስተላልፊው መልእክት አለ ለና ማለት በቀደም በሰራነው አይነት ቪዲዮ ዙሪያ ማስተላለፍ የምትፈልጊው መልእክት ካለሽ? በቀደም የሰራነው ሰው ለማስተማር ስለሆነ እንደዛ ለሚያረጉ ሰዎች ምን ትመክሪያለሽ? እነዛ ለሚያረጉ ሰዎች ጥሩ ይሁኑ አይደለ? አዎ ጥሩ ሁኑ እላለሁ። እና አንቺንም አመሰግንሻለሁ። ምንም ችግር የለውም እናቴ። እናቴንም አመሰግናታለሁ። ሜሪን ጥሩ ሰው ናችሁ ሁለታችሁም፣ አመሰግናችኋለሁ። እኔ ፍቅር ምንም ችግር የለውም። ተባረኪ፣ እደጊ። አንቺም ደግሞ በትምህርት ትልቅ ደረጃ ደርሰሽ ቤተሰብሽንም ሀገርሽንም ለማስጠራት ያብቃሽ። አሜን። ጎብዘሽ ተማሪ። እሺ ናሽ። እሺ ቤተሰብ በጣም እናመሰግናለን። ያው ቅር ላላችሁ ሪሉ ይሄ ነው። በቀደም ያያችሁት አይደለም። ምን ብለሽ ጸለይ ስመኝ? እኔ ሀገራችን ሰላም ያርግልን። አሜን። እናንተንም ይባርካችሁ። አሜን። እንዲባርካችሁ። አሜን። እና እግዚአብሔርን አለተን እንዲያሳድገኝ ትምህርት እንዲገባኝ በትክክል ጎበዝ እና ይቅርታ ችግር የለውም። እሺ እና ምን በቃ መሳቋ ልታቆም አልቻለች። እና አሜን። ሀገራችንን ሰላም ያርግልን፣ ጤና ይስጠን፣ ፍቅር ይስጠን፣ አንድነትን ይስጠን። ለየትኛው ጊዜያችን ነው? ቅድም እንዳልኳችሁ ነውና ሀገራችንን ሰላም ያርግልን፣ አንድነት፣ ሰላም፣ ፍቅር ሀገራችንን ሰላም ያርግልን። ቤተሰቦች በጣም እንወዳችኋለን። ባይ ቤተ ክርስቲያኑ በጣም ደስ ይላል።